ደስ የሚል ጊዜ ነው ባካችሁ። የሮ አከምባዬ ነመት ተሉዳ ታላይ የወደድኩት የመጀመሪያው ጌታ ኢየሱስ ክርስቶስ ነው። ጅሬኛ ኮረቲ ኡቱን ነርጊን ከነን ጃለደ ጀልቀባፍ ጎፍታ ኢየሱስ ይኒዳ። ሁለተኛው ሳላይ የወደድኩት ወለጋን ነው። ኢኒ ለመታ ወለጋዳ ወለጋ ብዙ ሚሽነሮች የተነሱባት ሀገር ናት። አኩማ በከሙ ለፍቲ ወለጋ ተጃጅልቶኒ ሚሽነሪ ታን ዶት ካኒዳ ወንጌል ወደ ኢትዮጵያ ከገባ በኋላ መጀመሪያ በወለጋ አልፎ ነው የሄደው። ወንጌሊ ገረብየ ኢትዮጵያ የሮጀል ቀባፍ ከኑፌ ብየ ወለጋ ከሰደር ቤቲ ወደ ሀዲያ ወላይታ ያለ ነው የቀጠለው። ገረ ወላይታ ሀዲያ ጀቻዳ ከንኒ ቴሜ ታላላቅ ሰዎች የተነሱባት ምድር ናት። ለፋ ነሞኒ ጉርጉዶን ኢቲ ካኒዳ እጅግ በጣም የተከበሩ እንደነ ቄስ ቶሎሳ ጉዲና ያሉት አካ ነሞኒ ጉርጉዶ ቄስ ቶሎሳ ጉዲና ፋከጀራማን ሌሎች ታላላቅ የእምነት አባቶች የተነሱባት አማንቲን አቦታ ጉርጉዶ ኢላፈኬሳ ባን ፓይለቶች ዶክተሮች የተነሱባት ብያ ወለጋ ከነራ ሳይንቲስቶኒ ፓይለቶኒ ባየን ኬሳ ከንካን እኔ ምላችሁ ወለጋ ላይ ምን የሌለ ነገር አለ? አነጀተኒ ወለጋ ረማልቲን ጅሩ ረጅም ሰው ሲባል ወለጋ ይገኛል። ነመ ዴራ ጋፈ ደሙ ነመ ወለጋ ጅራ ቆንጆ ሰው ሲባል ወለጋ ይገኛል። ነመ በሬዳ ጋፈ ደሙ ወለጋ ጅራ አብራሪ ሲባል ወለጋ ይገኛል። ፓይለቲ ጋፈ ጀሩ ወለጋ ጅራ ዶክተሮች ሲባል ወለጋ ይገኛል። ዶክተሪ ጋፈ ጀሩ ወለጋ ኬሳ ጅራ ተመራማሪዎች ሚገርም አእምሮ ያላቸው ሰዎች ሲባል ከወለጋ ይፈልቃል። ቆረቶታ ጋፈ ጀረመን ወለጋን ኬሳ ጅራ በጣም ብዙ ኃያላን ሲጠየቁ ከወለጋ ይባላል። ጀጀቦኒ ባየን ጋፈ መቃዳማን ለፈ ወለጋራ ጀዳማ ወለጋ ወለጋ 2018 ዓመተ ምህረት የኔ ስኬጁል በጣም ክራውድድ ነበረ። በረኩ በለማፍ ኩነሰደት አጀንዳን ኮ ባየ ሙደማ ቱሬ የሆነ ቁጭት ግን ውስጤ ላይ ስላደረ ነው የመጣሁት። ባየ ገሩ ከሰኮ አቡላ ነገር ከነከነኑፌ ከሩቅ ሆነን ስንሰማ ጠላትችን የወንጌል ምድር የሆነችውን ወለጋን ፈጎቴኝ ጋፈ ደገኙ ብየ ወለጋሽ ወንጌል ጀራምቱ ከነ ዲኒ የጦርነት ምድር እንደሆነች ስሟን እያጠፋ ስለሆነ ለፈወራና ጎቻ መቃሼ በለሳዋን ጅሩ መግባት እንደማይቻል ከውስጧ መውጣት እንደማይቻል ስለሚወራ ከሰሰኑን ከሳ በእውነ ከንደንዳምኔ ዋና ሳሙ ገዳዮች ያሉባት ከተማ እንደሆነች ሲያወሩ ስለነበረ መጋላ ሉቡ አጀፍቶን ከሳ ጅራን ጀራሜ ዋና ሳማ ቱሬ መግባት እንደሚቻል መውጣት እንደሚቻል ገብቼ ለማሳየት ነው የመጣሁት። ከሳ ገለኒ ከሳ በእውነ ከንደንዳምኔ ንገሩ ሰከናርጊ ዙላፍ እንዱፌ እዚህ ሀገር የሚገልሰው በፍቅር ብቻ ነው የሚገለው። ቢያከና ነምኒ ከነማ ጄሱ ጃለሎኒዳ ወለጋ የመጣ ሰው በፍቅር ብቻ ነው የሚሞተው። ነምኒ ለፈ ወለጋ ዱፌ ከነኒዱ ጃለላን ዱዋዳ ትናንትና በእግሬ እየተመላለስኩ ነበር። በጣም ተመችቶኝ ከሌሰ ሚለኮዳን ቢየነጋ ሰበበ ተፍ ከሰደደ ቢያንቱሬ ወለጋ አይነት ሰላም ያለበት ከተማ አላየሁም በአሁኑ ሰዓት። አከ ወለጋ ቢይነጋን ከሰ ጅሩ አቀመማት ይደርግነ ደግሞ ዛሬ ብቻ አይደለም በዚህ ዓመት በድጋሚ ልንመጣ እንችላለን። አረዱ አሞቢቲ ደበለ ዱፉ ደንደኛ